በየትኛውም አይነት ሁኔታ ውስጥ ሆናችሁ ከሀገር ለመውጣት እያሰባችሁ ያላችሁ የሀገሬ ልጆች ይህንን ቪዲዮ ሳታዩ ምንም አይነት ውሳኔ እንዳትወስኑ። በተለይ ደግሞ ወደ መካከለኛው ምስራቅ ለመሄድ ያሰባችሁ ሰዎች ይህን ቪዲዮ የግድ ያስፈልጋችኋል ማለት ነው። ሰላም እንዴት አላችሁ? የአዲስ ላይን ዩቲዩብ ሚዲያ ቤተሰቦች፣ በዛሬው ቪዲዮ ደግሞ ይዤላችሁ የመጣሁት በኢትዮጵያ ውስጥ ወደ ውጭ እንዲልኩ በኢፌዴሪ የስራና ክህሎት ሚኒስቴር እውቅና የተሰጣቸውን ኤጀንሲዎች ዝርዝር ይሆናል። በተለይ ደግሞ ወደ መካከለኛው ምስራቅና ወደ አረብ ሀገራት ለመሄድ እያሰባችሁ ያላችሁት ወንድሞቼ ይህ ቪዲዮ ለእናንተ እጅግ ያስፈልጋችኋል ማለት ነው። ስለዚህ በኢፌዴሪ የስራና ክህሎት ሚኒስቴር ያ ማለት ይህንን ጉዳይ በቀጥታ የመቆጣጠር ህጋዊ ስልጣን ያለው የሚኒስቴር መስሪያ ቤት ነው። ስለዚህ በዚህ ሚኒስቴር መስሪያ ቤት ተመዝግበው እውቅና እየተሰጣቸው የተለያዩ ከ1000 በላይ የሚደርሱ የውጭ ሀገር ስራ አገናኝና ላኪ ኤጀንሲዎች ዝርዝር በፒዲኤፍ ይዤላችሁ መጥቻለሁ ማለት ነው። ሙሉ የእነዚህ የተመዘገቡ ኤጀንሲዎችን ሊስት ከዚህ ቪዲዮ ስር በማስቀምጥላችሁ የቴሌግራም ቻናል ሊንክ ገብታችሁ ማግኘት ትችላላችሁ ማለት ነው። አሁን ለጊዜው በዚህ ቪዲዮ የምታዩቸው እነዚህ ከ1000 በላይ የሚደርሱ የተለያዩ ላኪ ኤጀንሲዎችን ዝርዝር ዌብሳይቱ ላይ ሊስቱን በቀጥታ ማግኘት አችሉም። ስለዚህ በፒዲኤፍ የተዘጋጀው ብቻ ማግኘት ትችላላችሁ ማለት ነው። ስለዚህ ሙሉ የእነዚህን የተመዘገቡ ኤጀንሲዎችን ዝርዝር የያዘ ፒዲኤፍ ዶክመንት ከዚህ ቪዲዮ ዲስክሪፕሽን ስር ባስቀመጥኩት የቴሌግራም ሊንክ ገብታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ እነዚህ ከ1000 በላይ የሚደርሱ የተመዘገቡ የተለያዩ በኢትዮጵያ ውስጥ ሰራተኞችን መልምለው ወደ ውጭ ሀገር ለመላክ ፈቃድ ያላቸው በዚህ ቪዲዮ የምታዩቸው እነዚህ ሊስቶች ይመስላሉ። እያንዳንዱ ሙሉ መረጃ የምታገኙበት ሊስት ነው ይሄ። እዚህ ጋር እንደምትመለከቱት ስማቸው አለ፣ ስልክ ቁጥር አለ። እዚህ ጋር በዚህ በኩል ስልክ ነው ይሄን የምታዩት ማለት ነው። ወዴት ሀገር እንዲልኩ ነው ፈቃድ የተሰጣቸው። ብዙ ጊዜ አሁን የሚገጥመው ችግር አንድ ኤጀንሲ የውጭ ሀገር ፈቃድ አለኝ የሚል ኤጀንሲ ወደ ሁሉም ሀገር ሚልክ ይመስለዋል ብዙ ማህበረሰብ እና በተለይ ወጣቱ ያው ከሀገር ለመውጣት ካለው ጉጉት የተነሳ አንድ ፈቃድ አለኝ የሚል ኤጀንሲ ሁሉ ወደ ሁሉም ሀገር የመላክ ፈቃድ ያለው ይመስላቸዋል። ነገር ግን ያው ፈቃድ ሲሰጣቸው ስፔሲፊካሊ ለአንድ ወይም ማክሲመም ለሁለት ሀገር ፈቃድ ቢሰጣቸው ነው እዚህ ጋር እንደምታዩት እና እያንዳንዱ ኤጀንሲ ወደ አንድ ሀገር ብቻ ነው የሚልከው። እዚህ ጋር እንዳያችሁት ፈቃዱ የሚፈቅድልን ለዛ ነው። ከዛ ውጭ ወደ ሌሎች ሀገራት የሚልክ ከሆነ ይሄ ህገወጥ መሆኑን እንድትረዱት ያስፈልጋል ፕሊስ። ይሄ በህገወጥ መንገድ የሚደረግ ከሀገር የመውጣት ሂደት እያስከፈለን ያለውን ከፍተኛ ዋጋ የምታውቁት ነው እና ከዚህ አንጻር ይህንን መረጃ ኑሯችሁ እያንዳንዱ እንቅስቃሴያችሁ ከሀገር ለመውጣት የምታደርጉት ውሳኔ ሁሉ መረጃ ላይ የተመሰረተ እንዲሆን እኔም ወንድማዊ ምክሬን አስተላልፍላችኋለሁ ማለት ነው። ስለዚህ በዚህ ሊስት ውስጥ እንደምታዩት ኤጀንሲዎቹ ስማቸው በዚህ በኩል ተዘርዝረዋል። ስልክ ቁጥራቸው አለ፣ በቀላሉ ማግኘት ይቻላል። ሳውዲ አረቢያ ለምሳሌ የሚልኩት ወዴት ሀገር ነው የሚለው እዚህ ጋር አብዛኞቹ ያው ሳውዲ አረቢያ ነው የሚልኩት እንደምታዩት። የተወሰኑት ወደ ሌሎች ሀገራት ለምሳሌ ኳታር፣ ጆርዳን፣ ሌባኖስ፣ ኩዌት እና ዩናይትድ አረቢያን ኤሚሬቶች የሚልኩ አሉ። አብዛኞቹ ግን ያው እዚህ ጋር እንደምታዩት በጣም የሚበዛው ኤጀንሲ ወደ ሳውዲ አረቢያ የሚልኩ ናቸው ማለት ነው። ስለዚህ ይህንን መረጃ ፕሊስ ዳውንሎድ አድርጋችሁ ያዙ። የትኛውም አይነት እናንተም ብቻ ሳትሆን በቅርባችሁ ያለ ጓደኛ፣ ዘመድ፣ ወዳጃችሁ ወደ ተለያየ የአረብ ሀገራት ለመሄድ ሲያስብ ይህንን መረጃ አጋሩት። ራሳችንን ከህገወጥ የሰው አዘዋዋሪዎች ራሳችንን እንጠብቅ። ላልተገባ ስቃይና መከራ ከመዳረግ እንጠብቅላለሁ። በመጨረሻ ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር ማድረግ እንዳይረሳ። እንደዚሁም ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁ ተወዳጁ። የዛሬውን ቪዲዮን በዚህ ቋጫለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሼር ቆዩልኝ።